ይህንን በእጄ ላይ የምትመለከቱት ለ10 ዓመት አገልግሎት መስጠት የሚችል አዲሱን ፓስፖርት ለማግኘት ማሟላት ያለባችሁ መስፈርቶች አሉ። ብሬክስ ሁሌም አዲስ። ሰላም ጤና ይስጥልኝ ክቡራትና ክቡራን የብሬክስ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። ይህንን ቪዲዮ እጅግ በጣም ጠቃሚ ስለሆነ ለብዙ ሰዎች እንዲደርስ ሁላችሁም ላይክ ሼር ዲዩትና ሪፖስት በማድረግ ተባበሩ። እንደሚታወቀው ከሀገር ውጭ የሚኖሩ ኢትዮጵያውያን የትም ሳይደክሙ ባሉበት ቦታ ሆነው ፓስፖርታቸው እንዲያሳድሱ የኢትዮጵያ ኢሚግሬሽን ዲጂታል ኢንቪያ የተሰኘ መተግበሪያ አለው። እኛም ላለፉት 2 ዓመታት የኤጀንትነት ፍቃድ ተሰጥቶን ኮንትራት ተፈራርመን በተባበሩት አረብ ኤምሬትስ ለሚኖሩ ኢትዮጵያውያን ያሉበት ቦታ ድረስ በመሄድ ፈጣን የኦንላይን ፓስፖርት አገልግሎት ስንሰጥ ቆይተናል። አሁንም አገልግሎቱ እየሰጠን እንገኛለን። ወደ ዋናው ጉዳይ ስገባ ይሄንን የ10 ዓመት ፓስፖርት ለማግኘት ማሟላት ያለባችሁ መስፈርቶች አሉ። ልብ ብላችሁ አዳምጡኝ። አንደኛ ኤክስፓየርድ ያደረገው የ5 ዓመቱ የድሮ ፓስፖርት እጃችሁ ላይ መኖር አለበት። ሁለተኛ ናሽናል አይዲ ወይም ደግሞ ይሄንን በእጄ ላይ የምትመለከቱት ፋይዳ ሊኖራችሁ ይገባል። ሶስተኛው የታደሰ የቀበሌ መታወቂያ ሊኖራችሁ ይገባል። እነዚህ ሶስቱ ግዴታ ማሟላት ያለባችሁ ነገሮች ናቸው። ታዲያ አሁን ለጊዜው ይሄንን የ10 ዓመቱን ፓስፖርት እየተሰጠ ያለው ኢትዮጵያ ውስጥ ስለሆነ አገልግሎቱን ማግኘት የምትችሉት እዛው ኢትዮጵያ ኢሚግሬሽን ላይ ነው ማለት ነው። ይሄኛው የ5 ዓመቱ ፓስፖርት ግን እንደተለመደው አሁንም አገልግሎት እየሰጠን እንገኛለን። ይሄኛውም ያዛችሁ ሁሉም እኩል ነው። ነገር ግን ይሄኛው ለ10 ዓመት ያገለግላል፣ ይሄኛው ደግሞ ለ5 ዓመት ያገለግላል ማለት ነው። ስለዚህ ውጭ ሀገር ለሚኖር ዜጎች አገልግሎቱ እስኪጀምር ድረስ ይሄኛው ፓስፖርት ነው ማሳደስ የምትችሉት ማለት ነው። መጨረሻ ላይ አንድ የረሳሁትን ነገር ላስታውሳችሁ። ወደ ኢሚግሬሽን ከመግባታችሁ በፊት ቅድም የጠቀስኳቸው የታደሰ የቀበሌ መታወቂያ ፋይዳና ፓስፖርታችሁን ውጭ ላይ ኮፒ አድርጋችሁ ይዛችሁ ነው መግባት ያለባችሁ። ይሄንን በፍጹም እንዳትረሱ ማለት ነው። ፈጣን የኦንላይን ፓስፖርት አገልግሎት በሁሉም አረብ ሀገራት ዛሬም አገልግሎቱ እንደቀጠለ ነው። ፓስፖርታችሁ ማሳደስ ለምትፈልጉ ከላይ ከቲክቶክ ፕሮፋይል ስር እችን ቀስ ያደረኩባት ምልክት ብትጫኑ የዋትስአፕ ስልክ ቁጥር ይወጣላችኋል። በዋትስአፕ ገብታችሁ አናግሩን። አመሰግናለሁ።